ሰላም እንዴት አላችሁ? ዳገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ቪዲዮ የሚመለከተው ባለትዳር ለሆናችሁ ሴቶችና ውሽማ ለምትይዙ ሴቶች ነው። ባለትዳር የሆናችሁ ሴቶች ባሎቻችሁን የመንከባከብ፣ የመውደድ፣ የማክበር፣ የመታዘዝ ኃላፊነት አለባችሁ። በእግዚአብሔር የተሰጠ ነው። ግን አጣሽ ነጣች፣ ከሳች ወፈረች፣ መከነችም ጭምር ብለህ ሚስትህን እንዳትፈታ ብሎ እግዚአብሔር ትእዛዝ አውርዷል። ቺት ካረገች ወይም ካረገ ግን ትልቅ ኃጢአት ስለሆነ ትዳር ይፈታል፣ ይፈርሳል። ግን መጀመሪያ አንቺ የራስሽን ኃላፊነት አትወጪ። ወንዶች በራሳቸው ዓለም ኑሮ በሚፈትናቸው ፈተና፣ በስራው ውጣ ውረድ፣ ጫና፣ በብዙ ነገር ሊነጫነጁ ይችላሉ። ያልተፈለገ ባህሪ ሊያሳይሽ ይችላል። ግን እኔ እኮ አላማረኝም የሰሞኑ ሁኔታ አለን እከሊትን እንደዚህ ስታያት ነበረ እከሊት ጋር ስልክ እቺ ከሊት የምትባል ሴትዮ እኮ ጭራሹን ከነመኖሯ እሱ አያውቅም። ማን ነበር ዛሬ ሰላም ያልኩት ምናምን ብሎ ማሰብ ይጀምራል። ያችን አንቺ የጠቆምሽውን ሴትዮ ማየት ይጀምራል። ገብቶሻል አይደል? በራስሽ ጊዜ ከቤት ታስወጫለሽ። በኋላ ያዙ ይልቀቁት ያለሽ አንቺ ራስሽን ብቻ ኃላፊነት ተወጪ። ከዚህ አልፎ አንቺ ምንም አይነት ጎደሎ ሳታደርጊበት ከሄደ መንገዱን ጨርቅ ያርግልት ያለሽ። ከዛ እግዚአብሔር ደግሞ ካሳ የምትዩ ነው እንዳንጥቶ ይንከባከብሽ፣ የሚወድሽ፣ የሚሳሳልሽ ያመጣልሻል። መረጋጋትን ይጠይቃል ትዳር። ግልጽ ነው። እኔ ጭርርርር በማለት በቃ የት አባቱ እንዲህ ካረከ በስማም በእንዲህ አጨናንቃችሁ ወንድ ልጅ ይዛለሁ ማለት በጣም ዘበት ነው። በፍቅር ብቻ ነው ልትገዡ የምትችሉ እንጂ በኃይለኝነት ወይ በምን አይደለም። ተግባባን? ውሽማ የሆናችሁ ሴቶች ደግሞ ውሽማ ትዳር እያለው ወደ አንቺ ሲመጣ አንቺ ራስሽን ቆልለሽ የተሻልኩኝ ነው ትቶሽ እንዴ አሁንማ ስትሰዳደቡላ እኮ ይሰማሉ። አንቺንማ ቁጭ አድርጎሽ መጣ እኮ እንደዚህ ምናምን ልታፍሪ ነው የሚገባው። እውነት እዛ ልጆች እየተንጫጩ ሚስት እያለቀሰች አንቺ እዚህ ከሱ ጋር ልትደሰች ነው ማለት ምን አይነት አይምሮ ኑሮሽ ነው? አንቺ ራስሽ ምን ያክል ተስማው። አንዳንድ ሰው ለነገሩ ከራሱ ጋር እኮ አይደለም። ከራሱ ጋር የሆነ ሰውማ በደንብ ያስባል፣ ያገናዝባል። ግን ይሄ ሰው የመኝ ነገ ጧት አንቺንም አርጥምብሽን አውጥቶ አዋርዶሽ ነው የሚሄደው። ትዳሩን እዛ ቁጭ አድርጎ ሲመጣ ነገ ጧት አንቺን ደግሞ ተራሽ ሲደርስ ቁጭ አድርጎሽ ይሄዳል። ጊዜሽንም ውበትሽንም ወይ ባል አይሆን ሌላ ትዳር አለው። ሌላ ሰውም እንዳይመጣ ይከላከላል። እመጣለሁ እያልክ ሌላም እንዳይመጣ ቁርጥርጥ ያለ ጠብ ገና ዛሬ መጣ ይላሉ በፊት እናቶቻችን ሲተርቱና ስለዚህ አይሆንሽም የኔ ውድ። የሰው ባል የሰው ነው። የሰው ባል ያውም የተውሶ አንድ ቀን ሳያድር ሄደ ተመልሶ ይባላል። እንደውም ያችን የልጆቹን እናት አሞግሶ ይቺ ስታስጠላ እንዲህ ስትል ብሎ አንቺን ለመቅረብ የተጠቀመበትን ቃል ሳይሆን ድሮውንስ ሚስቴ ምን አለች ብሎ ነው ነገ ጧት ጥሎሽ የሚሄደው። የሆነች የፈለጋት ነገር አለች ከአንቺ ብቻ፣ እሷን እስከሚያገኝ ድረስ ነው አንቺ ጋር የሚቆየው። እንግዲህ ውሽማ እየሄዳችሁ ለምታዘወትሩ ወንዶች አም ሶሪ፣ ይሄ ንግግሬ ላይ መቻችሁ ይችላል አላውቅም። ግን የሆነች ጥቅም ነገር ምናምን ፈልጋችሁ ነው የምትሄዱት እንጂ ሌላ አይደለም። አይታችሁ ከሆነ ውሽማ የሚይዙት ከሚስታቸው ትንሽ በኢኮኖሚ በምንም ሻል ያለችው ጋር ነው የሚሄዱት። ሴትን በነገራችን ላይ ከባለ ውጭ ወንድ ያዘች ምናምን ሲባል ገንዘብ ያለውን ሀብታም ምናምን። ስለዚህ ሁሉ ግን ጠንክሮ መስራት ነው፣ ሌላ ነገር አይደለም። ግን ሴቶች ጭርር እያላችሁ ባላችሁን ከቤት አብራችሁ ስታበቁ በኋላ እንደገና ደግሞ ለሰው ዳማት ሆኖ ተንከባከባችሁ ያዙ ነው። ሰምታችኋል።